ገባሽ አይደል? ከኔ ጋር ጓደኛ ሊኖርሽ አይችልም። አብሳላ ለምን አትሰሚኝም? ብሩኬ እንዴ አንተ እኮ ነህ እኮ እዚህ ጋር ልታግዘኝ እኮ በምንድን ነው የሚገባው? አይ ነገርኩሽ እኮ አልቀየምሽም፣ ምንም አይደልሽም። እዚህ ስሜት ውስጥ ሜቢ እንድትገቢ ያደረኩት እኔ አንቺ ጋር ስለመጣሁ ሊሆን ይችላል። ምንም የበደልሽ ነገር የለም። ምንም ትችልሻለሁ ካረክሽኝ ምንም ትቻለሽ። በቃ ገብቶሻል። አንቺ ስለምትወጂኝ ብቻ ብዙ አይነት መንገድ ሄደሻል። የራስሽን ስሜት ብቻ አዳምጥሽ ከኔ ጋር ያገኘሽው መልስ ግን አይደለም ማለት። ስለዚህ እኔና ሀይሚ መሀል ሌላ ሶስተኛ ጓደኛ አያስፈልገንም። በተለይ ሴት ደግሞ ሴቶች ታውቁታላችሁ ባህሪያችሁ ሌላ ችግር ውስጥ ነው የምገባው። ስለዚህ አልፈልግም። በይሊንታ እስካሁን ብዙ ህይወቴን አበላቻለሁ። አብሳላ ተይኝ፣ በቃ በእግዚአብሔር ለምንሽ ይሄንን ማድረግ የሆነ እኔ እንደው የምትወጂኝ ከሆነ ራቂኝ እስኪ በቃ ተይኝ። የምፈልገው ነገር ቢኖር በየትኛውም አጋጣሚ ደውለሽ ምንም ብቻ ሀይሚን ይቅርታ እንድትይ ያስፈልጋል። ይሄ የተሰማኝ ስሜት ስለሆነ ይቅርታ ባባሉ ከፈለጋችሁ ሁለታችሁ ከዛ ቅሬታ ምናምን የምትይ ከሆነ ያው ጨርሱ። ከኔ ጋር ምንም የለብሽም። እኔ ምንም ያዝኩሽ ነገር ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የስለ ህይወት ዩቲዩብ ቤተሰቦች ሰላማችሁ ወያላችሁበት ቦታ ይብዛል እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ስለ ብሩኬ ማለት ነው። ብሩኬ ዛሬ በጣም አስደስቶኛል። እውነት ያስደሰተው ካለ በቃ ይህንን እንድታደርግ ነበረ እኔ የምፈልገው ማለት ነው። በቃ እንደዚህ ቁርጥ አድርገህ መጨረሻውን እንድትነግራት ማለት ነው። በቃ እንደዚህ አንዳንድ ጊዜ ሰዎች ላይ እንደዚህ ኮስተር ተብሎ ካልተነገረ ኮስተር ካላነን ምንም የሚፈጠር ነገር የለም ማለት ነው። እና ሀይሚን በዛሬ ቪዲዮ በዛሬ ንግግር ይህንን ቪዲዮ አይታ እንደምትደሰት በጣም ተስፋ አደርጋለሁ ማለት ነው። አብሳላት የምትባዩ ደግሞ ሌላም ነገር አሁን ሌላም ነገር እንትን እየጎነጎንሽ ነው። ምክንያቱም መጨረሻ ላይ የቋጨሹ ቪዲዮን የቋጨሹ ነገር በጣም ያሳስባል ማለት ነው። እንግዲህ ምን እንዳሰብሽ አንቺ ታውቂያለሽ፣ ወይ ደግሞ እርግጠኛ ነኝ ሀይሚን ለማግኘት ሀይሚ ጋር ለመሄድ ይሆናል ማለት ነው። ስለዚህ እባክሽን እንደው በፍቅር አምላክ እንለምንሽ፣ እንደው በፍቅር አምላክ ማለት ነው። እንደው ለቀቅ አድርጊያቸውና በቃ አንቺ የራስሽን አፍቃሪ ደግሞ ሴት ልጅ ማለት ነው ስትፈቀር ነው እንጂ የሚያምርባት ሲያታፈቅራል። በዛ ላይ ደግሞ እንደዚህ በጣም የቆዩ ፍቅረኛሞች በጣም ብዙ ነገር አንዳንድ ጊዜ እኮ ለሰው መልካም መሆንና ሰዎችን ማቅረብ ይሄው ነው ችግሩ። ስለዚህ እኔ በራሴ የምለው ወንዶችም ሆነ ሴቶችም የራሳችሁ ሰው ካላችሁ ይሄ በእህትነት በወንድምነት ብላችሁ ሰውን አታቅርቡ። ቡራ ከዚህ በኋላ በጣም ትምህርት ይሆናል ማለት ነው። ማንንም ሴት ከዚህ በኋላ እንደ እህትነት ብለ ሀይሚም ትምህርቱ ሰጂ ማንንም ወንድ በእህትነት በወንድምነት ብለሽ ማንንም ወንድ መቅረብ እንደሌለብሽ ማለት ነው። ምክንያቱም እንደዚህ ህይወታችሁን ይበጠብጡታል። አሁን አብሳላት ብሩኬ ባቀርባት መልካም ልቡን ባሳያት ኖሮ ይሄ ሁሉ ፈተና አይመጣም። ይሄን ያለቀሽውን አክል ሀይሚ ይሄን አክል አታለቅሽም፣ ይሄን አክል አትበሳጭም ነበር ማለት ነው። ስለዚህ ዛሬ በጣም ነው ያስደሰተኝ ብሩኬ በጣም ማለት ነው። በቃ ቁርጥ ያለውን ነገር ነው የተናገረው ማለት ነው። እና ቁርጥ ያለውን ነገር እና በቃ መሆን ያለበትም ይሄ ነው ማለት ነው። ስለዚህ እባክሽን አብሳላት እባክሽን፣ እኔ ግን ተጠራጥሬያለሁ መጨረሻ ላይ እየተናገረችው ነገር አብሳላት ያሳስባል ማለት ነው። ምክንያቱም የሆነ ነገር የማረገውን እኔ ነኝ የማውቀው ብላለች። ምን ልታረግ እንዳሰበች እንግዲህ የምናየው ይሆናል ማለት ነው። ስለዚህ ሀይሚም እንግዲህ ያው እንትን ማለት አለብሽ። በቃ ይሄ ለማንም ብለሽ የራስሽን ፍቅርሽን ማቀዝቀዝ የለብሽም። ለማንም ብለሽ ብሩኪም ደግሞ መጎዳት የለበትም። በቃ እስካሁን ድረስ እንደዚህ እንትን ብሎሻል። ፊት ለፊት እንደዚህ በስነ ስርዓቱ በግልጽ ነግሯታል፣ አይተሻል። ስለዚህ እሱንም አትግጁ። በቃ አንቺ እና እሱ ምንድነው እሱ ከዚህ በኋላ እስቲል የምትከራዩትን ቤት የምትኖሩበትን ቤት ራሱ ለሰዎች ማሳየት የለባችሁም ማለት ነው። በቃ ለሰዎች ማሳየት የለባችሁም። ጓደኛ አያስፈልጋችሁም። ብሩኬ ልክ ብሏል። በቃ ደስ የሚል ንግግር ተናግሯታል አብሳላትን። በሱ ሶስተኛ ጓደኛ አያስፈልገንም ብሏል። የሴት ብቻ አይደለም፣ የሴት ብቻ ሳይሆን የወንድም አያስፈልጋችሁም። የወንድም ጓደኛ አያስፈልጋችሁም። በቃ ሰው ያለ ሰው አይኖርም፣ ሰው ያለ ጓደኛ አይኖርም። ግን ጓደኝነታችሁን በልክ አድርጉት። በልክ ማለት ነው። ማንንም ሰው ስትቀርቡ በልክ አድርጉት። ምክንያቱም ብሩኬም የሚወደድ ሰው ነው፣ የሚወደድ ባህሪ ነው ያለው። ሀይሚም የምትወደድ ሰው ናት፣ የሚወደድ ባህሪ ነው ያላት። ስለዚህ እናንተ ሰዎችን በጣም በምትቀርቡ ሰዓት ራሳችሁ ላይ ችግር ትፈጥራላችሁ ማለት ነው። ስለዚህ ሰው አታፍቅረኝ አይባልም። እኔ ግን ግርም ይለኛል ሰው እንዳለው እያወቀ እንዴት ነው አፈቀርኩ ተብሎ ግግም የሚባለው? ይህን አክል መንገድ መሄድ የሰውን ፍቅር ለመበጥበጥ የሰውን ሰላም ለመናድ ይህን አክል መጓዝ ምን አመጣው? በቃ
ሰው እኮ አልፈልግም ከተባለ ወይ ደግሞ እንደዚህ ነው ከተባለ ባሳየኸኝ ነገር እና ስላሳየ እሱ መልካም ሆኖ ስላሳየሽ ሀይሚን ይተውና ወደ አንቺ ይምጣ ብለሽ ነው የምታስቢው? እና ሌላ እንዲህ አይነት ባህሪ ካለው እኮ ለሌላም ሴት እኮ ከአንቺ ጋር ሆኖ ሀይሚን ትቶ አንቺ ጋር ቢመጣ ሌላም ሴት ደግሞ እንደዚሁ መልካም ሆና ብታሳየው አንቺን ትቶ ደግሞ ወደ ሌላ ይሄዳል ማለት ነው። ስለዚህ ማሰብ ራሱ አልነበረብሽም። ማሰብ ራሱ እንደው የፈለገ ነገር ብታፈቅሪው አውጥተሽ ከአንደበትሽ መናገር አልነበረብሽም። በፍጹም መናገር አልነበረብሽም። ምክንያቱም ምን ያክል እንደሚፋቀሩ ታውቂያለሽ። ፍቅረኛ እንዳለው ለሷ እንደሚሞት ታውቂያለሽ። ለሀይሚ ምንም እንደሚሆን ቡሬ ታውቂያለሽ። ስለዚህ እያወቅሽ እንዴት አፈቀርኩኝ ብለሽ ታያለሽ። በመልካምነቱ በመልካም ልቡ እንደዚህ ሆንኩ ብለሽ ማለት አልነበረብሽም። ይሄ ያንቺ ጥፋት ነው። ጥፋትሽን ነው። በቃ አጥፍተሻል። በጣም አጥፍተሻል። ህይወቱን አመሰቃቅለሻል። የልጅቷን እንባ አፍስሰሻል። ብዙ ነገር እሱንም ጨጓራው ልጠሻል። ካሁኑ ይበቃሻል። ካሁኑ ስቶፕ። ከዚህ በኋላ አብሳላትን ሀይሚም ልታገኛትም ልታናግሪያትም አይገባም። ብሩኬም ልታያትም ሆነ ልታናግራት አይገባም። በቃ ዛሬ ቁርጥ ያለውን ነገር አንዴ ተናግረሃታል። አንዴ ስለተናገርካት ከዚህ በኋላ ምንም አይነት ነገር እናንተን የሚያገናኛችሁ የሚያስወራችሁ ምን የሚላችሁ ነገር አይኖርም ማለት ነው። በቃ የመጨረሻ ተናግረሃታል ማለት ነው። ስለዚህ ማንም እስቲል በጣም የምትቀርቡት የራሳችሁ ሰው እንኳን በመካከላችሁ መግባት የለበትም ማለት ነው። ራሳችሁ መጨረስ አለባችሁ ማለት ነው። በቃ ከዚህ በኋላ እናንተ ጓደኛ አያስፈልጋችሁም። እናንተ ከደበራችሁ እንትን ካላችሁ ዩቱብ አላችሁ። ዩቱባችሁ ላይ መታችሁ ሁሉን ነገር አይደለም የምትነግሩት፣ ለኛ ማውራት ትችላላችሁ። ተጨማሪ ሰው አስፈልጋ አንቺ ቤተሰብ አለሽ፣ እሱም ቤተሰብ አለው። ስለዚህ ተጨማሪ ሰው አያስፈልጋችሁም። ሰዎችን ለማገዝም ሆነ በዩቱብ ሰዎችን ለማገዝም ለመርዳትም ከሆነ ደግሞ በቃ ለቀቅ ያለ ግንኙነት ለቀቅ ያለ ጓደኝነት ነው ከዚህ በኋላ ከማንም ሰው ጋር። አብሳላት ትልቅ ትምህርት ነች ለእናንተ፣ ትልቅ ማለት ነው። በጣም የምትማሩበት ናች ማለት ነው። እና እኔ ዛሬ ብሩኬ በጣም ነው ያስደስተኝ። በጣም በቃ እንደዚህ እኔ ትላንትና ራሱ ነይ እንጋባ ብለክ እንደዛ ስተንትን ስትላ በጣም የተናደድኩትኝ። በቃ ይሄ ዛሬ የተናገርከውን ነገር ማድረግ አለብህ ብዬ ነበር በጣም የተናደድኩትኝ። በቃ ዛሬ የተናገርከውን ነገር ዛሬ ያደረግከውን ነገር ማድረግ አለብህ እንጂ ሄዳችሁ መዘጋጃ መፈራረሙ ምንም ትርጉም የለውም ብዬ ነው እኔ ራሴ ያሰብኩትኝ ማለት ነው። በቃ ደግሞ ያሰብኩትን ነገር መሆን ያለበትን ነገር ስላደረግከው ደስ ብሎኛል ማለት ነው። ማድረግ ያለብህ ያ ነው እንጂ እናንተ ስለተፈራረማችሁ አብሳላት ልትተዋችሁ ወይ ደግሞ ልትፋታችሁ አትችልም ማለት ነው። ስለ ወህያ ወረቀት እኮ ነው፣ መልሶ ሊቀደድ የሚችል ነው፣ መልሶ ሊፈርስ የሚችል ነው ማለት ነው። ስለዚህ አንተ አብሳላትን ያናገርካት ነገር በቃ በጣም ትክክል እንደዛሬ እንደውም ብሩኬ ያስደሰተኝ ቀን የለም። እውነት ለመናገር እንደዛሬ የተደሰትኩበት ቀን የለም በብሩኬ ማለት ነው። እና ይሄን ይመስል ነበረ ዛሬው ቪዲዮ። በጣም አመሰግናለሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ይሁኑ ማለት ነው። ቤተሰብ የሆናችሁ ደግሞ እጅግ በጣም አመሰግናለሁኝ። ሰላም ሁኑልኝ። በቀጣይ ቪዲዮ እስክንገናኝ እወዳችኋለሁ። ባይ ባይ።